ሰላም በዚህ ቪዲዮ የምንመለከተው ከሰርቬይ አይተምስ ሪኩዌስት ዲቴልስ ሴክሽን መጠናቀቅ በኋላ ማለት ኦልሬዲ ስቶራችን ውስጥ አቬለብል የሆኑትን ለቴክኒሻኖቻችን እንዴት እንደምንሰጥ አይተናል። ዲማንድ ሪኩዌስት ላይ ለነበሩት ደግሞ የስቶር ኃላፊዎቻችን እነዛን አይተሞች ከግዢ ክፍል ጋር በመተባበር አቬለብል ካረጉልን በኋላ እንዴት ኤስአርቪ ክሬት እንደሚሆንለት እንዴት ኢሹ እንደሚሆን በእነዚህ ቁጥሮች ከዛ ደግሞ ለሰርቪሶቻችን ደግሞ እነዚህን አውትሶርስ ስራዎች የሚሰሩልን ካምፓኒዎች በጨረታ እንዴት ተጫርተው በፐርቼዝ ዲፓርትመንት በኩል እንዴት አሸናፊዎች እንደታወቁ እንዴት ሰርተፊኬት ሬዲ እንደሚደረግላቸው ወርክ ሰርተፊኬት ተመልክተናል። ከዚህ ስቴጅ በኋላ ቴክኒሻኖቻችን እቃውን ከስቶር ሄደው ካወጡ በኋላ እንዴት እንደሚሰሩ በሞባይል አፕሊኬሽን እንመለከታለን። ስለዚህ የቴክኒሻኖቻችን ሞባይል አፕሊኬሽኑን በመጠቀም ስራ ከመጀመራቸው በፊት ሁሌ ሲንክ ያደርጋሉ ማለት ነው። አሁንም ሲንክ እናደርጋለን በዚህ መሰረት ማለት ነው። ሲንኩ በዚህ መልኩ እንደተጠናቀቀ ባክ እንልና ሪፍሬሽ እናድርገው። እዚህ ሜንተናንስ ሪኩዌስት ላይ ነው ያለሁት። 6989ን ይከፍታል ቴክኒሻናችን። እዚህ በእነዚህ ኤስአርቪ ነምበሮች ሄዶ ወጪ አድርጓል። አሁን አድ ነው የሚያደርገው። ቴክኒካል ወርኮችን አድ ያደርጋል ለብን ሰራተኞች ሰርቬይ ላይ እስኪ ይሄኛውን አድ ይነካል። ከዛ እችኛዋን ፕላስ ምልክት በመንካት አድ ዴሊ ሌበር ይላል። ስለዚህ ዴሊ ሌበር ያላቸው ወርክ ኦርደሮች ይኖሩናል። ኮንትራክት ሌበር ብቻ ያላቸው ወርክ ኦርደሮች ይኖሩናል። አውትሶርስ ብቻ ስራ የሚሰራባቸው ይኖሩናል። ለምሳሌ አውትሶርስ ስራ ሞተራችን ቢበላሽና ዩቲሊቲያችን ጋራጅ ባይኖረው በሌላ በውጪ ጋራጅ ቢያሰራ አውትሶርስ ስራ ብቻ ነው የሚገባው፣ ማቴሪያል ከኛ ማይወስዱ ከሆነ ማለት ነው። አሁን ለዚህ ሴናሪዮ ግን ሁሉንም ሴናሪዮ ነው ማሳያችሁ። ስለዚህ እያንዳንዱ ወርክ ኦርደር ላይ አሁን የምንሰራው ነገር በሙሉ ይገባል ማለት ሳይሆን አንዳንድ ወርክ ኦርደር ላይ ዴሊ የቀን ሰራተኞች ብቻ ይሳተፋሉ። አንዳንድ ወርክ ኦርደር ላይ ደግሞ የኮንትራት ሰራተኞች ይሳተፋሉ። አንዳንድ ወርክ ኦርደር ላይ ደግሞ ወይ የኮንትራት ሰራተኞች እና አውትሶርስ ስራ ሊሳተፉ ይችላሉ። አንዳንድ ወርክ ኦርደር ላይ ደግሞ አውትሶርስ ስራ ብቻ ሊሰራ ይችላል። ለምሳሌ ላፕቶፕ ጥገና በዩቲሊቲው አይቲ ሰራተኞች ማይሰራ አይነት ከሆነ ለውጪ የአይቲ ቴክኒሻኖች ነው የሚሰጡ አይደለ? ለውጪ ላፕቶፕ ለሚጠግኑ መስሪያ ቤት ስለሚሰጥ በዛ አይነት ኬዝ አውትሶርስ ስራ ነው የሚሆነው ማለት ነው። እንደዚህ አይነት ነገሮች መኪናም ጥገና ሆኖ ዩቲሊቲያችን ጋራጅ ከሌለው ውጪ ላሉ የጋራጅ ሰዎች ነው የሚሰጠው። በዛ ጊዜ አውትሶርስ ስራ ብቻ ነው የሚገባው። አሁን ዴሊ ላይ እችን ካሌንደር ነካና መች ነው ስራው የተሰራው? ለምሳሌ ዛሬ ከሆነ ይሄንን ነካለው። ሌበር አይዲ እንደ ቀን ሰራተኞች ተብለው ገነት ምህረትአብና ቶማስ ጌታቸው የሚባሉ ሶስት በቀን ስራ ብቻ የሚሰሩ ባለሙያዎች አሉ። ለምሳሌ ምህረትአብን ልምረጠው። ሙሉ ቀን ለምሳሌ ዛሬ ሰራ ብለን ቁፋሮ ስቶር ላይ ሰሚት ለምሳሌ ልናደርግ እንችላለን። አሁን ልብ ማለት ያለባችሁ ምህረትአብ በዚህ ቀን ሌላ ወርክ ኦርደር ላይ ስራ ሰርቶ ከሆነ ሲንክ በሚያደርግ ጊዜ ምህረትአብ የሚባለው ሌላ ወርክ ኦርደር ላይ ስራ ስለሰራ በዛሬ ቀን አትችልም፣ ለዚህ ሰው በቀን ውስጥ ሙሉ ቀን በላይ መላክ አትችልም። ወይም ሌላ ወርክ ኦርደር ላይ ምህረትአብ ግማሽ ቀን ሰርቶ ከሆነ እዚህ ወርክ ኦርደር ላይ ግማሽ ቀን ብቻ ነው እንዲሰራ የሚፈቀድለት ማለት ነው። እዚህ ለማስተካከል ኤዲት ምልክቷን መንካት እንችላለን፣ ወይም ደግሞ ዲሊትም እቺን ነክቶ ዲሊት ማድረግ ይቻላል ማለት ነው። ኮንፈርም በመንካት እንጨምር። አሁን ዴሊ ሰራተኛ ላይ የቀን ስራ ምህረትአብ ብቻ ሳይሆን የሰራው ስቶር ላይ በዛሬ ቀን ለምሳሌ አብራው ገነት ደግሞ ግማሽ ቀን ሰርታለች እዚህ ላይ ብሎ ሰሚት ማድረግ ይቻላል ማለት ነው። አሁን ኮንትራት ጋር ደግሞ እዚች ጋር ፕላስ እንነካና አድ ኮንትራት ሌበር የምትለዋን እንነካለን። ቀን እሱንም እዚህ ጋር እንመርጣለን። ኮንትራት ደግሞ በ8 የተሰራ ስራ አለ ማለት ነው። ለምሳሌ
ወርክ ኦርደሩ ዛሬ ቢሆንም ክሬት የተደረገው ስራው ግን የተጀመረው ቀደም ብሎ ሊሆን ይችላል። በ8 እንበልኛ ይሄንን እናድርግ። ማድረግ ይቻላል። ዛሬም ከሆነ ስራው የተጀመረው በ10 ማድረግ እንደሚቻል እንድታውቁ ነው። እዚህ ጋር ፊውቸር ቀኖችን መምረጥ አይቻልም። ለምን? ዛሬ ጁላይ 10 ስለሆነ ነገ ከነገ ወዲያ ምናምን መርጠን ሰዎች ሰሩ አንልም። ለነገ ሰሩ አንልም። ሰሩ በኋላ ስለሆነ መግባት ያለበት። ለምሳሌ ዛሬ ልምረጥና ከነዚህ ሁሉ ኮንትራት ሰራተኞች ናቸው። ገረመው ደበሌ ልምረጠው። እንደምታዩት ሁለት የወርክ አይነቶች መጥተዋል። የወርክ ደኖች እነዚህ ምንድናቸው? ሰርቬየሩ ኤክስካቬሽን ሶይል እና ኤክስካቬሽን አስፋልት ያስፈልጋል ብሎን ነበር አይደለ? ለማስታወስ ያህል ወደ ሰርቬይ ሴክሽኑ ልመልሳችሁና ሌበር ጋር እዚህ ላችሁ እንደሆነ የኮንትራት ስራ ኤክስካቬሽን አስፋልት 10 ሜትር የኤክስካቬሽን ሶይል ደግሞ 20 ሜትር ይሰራል ብለናል። አስፋልት 10 ሜትር እሱን ነው። ስለዚህ አሁን ለምሳሌ አስፋልት ልምረጥና ኳንቲቲ ገረመው ለምሳሌ አሁን እዚህ ጋር 10 ሜትር ነው አይደለ? እንድታስተውሉ የምፈልገው ሰርቬሩ 10 ሜትር ብቻ ይበቃል ብሎ አስገብቷል። ግን ምን ብለናል? ሴቲንጋችን ላይ የሜንተናንስ ሴቲንጋችን ላይ ሜትር ቶለራንስ የምትባል ሀሳብን ከዚህ በፊት አንስቼ ነበር። እቺ ማለት ሰርቬይ ላይ 10 ሜትር ብትሆንም መሬት ላይ ግን 12 ሜትር ያህል እንዲሰራ እንድትፈቅድ። ለምን? በግምት ስራውና በአክቹዋል ስራው መካከል ልዩነት እንኳን ካለ ምን ያህል ቶለሬት እናርገም። ስለዚህ ይሄኛው ዩቲሊቲ ለምሳሌ 2 ሜትር ብቻ ብሏል። ሌላ ዩቲሊቲ ደግሞ 5 ሜትር ድረስ እንፍቀድ። ግምቱ 10 ቢሆንም አንዳንዴ ገማቾች ሊሳሳቱ ይችላሉ። እስከ 5 ሜትር ድረስ ለቴክኒሻኖች ቁፋሮ እንዲያካሂዱ እንፈቅዳለን ይሆናል ማለት ነው። እችን 2 ሜትር አስታውሱልኝ ልላችሁ ነው። ስለዚህ አስፋልት 2 ሜትር ከሆነ ይቅርታ 10 ሜትር ስለሆነ ሰርቬይ ላይ የገባው አስፋልት ስራ አሁን ቴክኒሻናችን ገረመው ብቻውን ከሰራ እስከ 12 ሜትር ሊያስገባለት ይችላል። 13 ካለ ሜሴጅ ያመጣላቸዋል። ኳንቲቲ ኤክሲድስ ቶለራንስ ሊሚት ይላቸዋል። ይሄ ማለት 10 ሜትር ነው። እዚህ ጋር እንደምታዩት 10 ሜትር ነው ለአስፋልት ስራ ኮንትራት ስራ ሰርቬሩ ያስገባው። ቴክኒሻኑ ግን ከ12 ሜትር በላይ ማስገባት አይችልም። ለምን? ሜትር ቶለራንሳችን 2 ሜትር ብለናል። ማክሲመም ለ12 ሜትር ነው። ሌላ ማስተዋል ያለባችሁ እዚህ ስራ ላይ ሁለት ሰዎች ከተሳተፉ ይህንን የተሰራውን የተቆፈረውን ቁፋሮ ለሁለት አካፍላችሁ ነው መስጠት ያለባችሁ እንጂ ለሁለቱም 12 ሜትር አይሰጥም። ይህንን ከአዳማና ከቢሾፍቱ ዩቲሊቲ ያገኘነው መረጃ ነው ከባለሙያዎች። ስለዚህ ገረመው ብቻውን ከሰራ የቆፈረውን ያህል 11 ሜትር ሰርቶ ከሆነ 11 ሜትር ማስገባት ይቻላል። ነገር ግን ለሁለት ከሰሩ ለምሳሌ 11 ሜትር ለሁለት ከሰሩ 5.5 ሜትር ገረመው ቆፈረ። ሌበር ሬቱ ምንድነው የሚሆነው? ኤክስካቬሽን ፊ አስፋልት። ለምን? እዚህ ጋር አስፋልት ስለሆነ የተመረጠው አስፋልት ነው የምንመርጠው። ይሄን በጣም ጥንቃቄ ያስፈልጋል። አስፋልት ከሆነ ወርክ ደን የተመረጠው እዚህ ጋር ፊው ላይ የሱኑ ነው የምንመርጠው። ሰሚት እንላለን። ኮንትራት ሌበር አሁንም እዚህ ጋር መተን በዛሬ ለምሳሌ ሌበር አይዲ ንብረት ከገረመው ጋር ሌላ ለምሳሌ ሽመልስ መገርሳ ሰርቷል። ኤክስካቬሽን አስፋልት ላይ ሽመልስም 5.5 ሰራ እንላለን። እኩል አካፍለን እንሰጣቸዋለን ማለት ነው። ከዛም በላይ ትችላላችሁ። አንዱ ከፍ ያለ ከቆፈር ኤክስካቬሽን አስፋልት እንመርጣለን፣ ሰሚት እናደርጋለን ማለት ነው። አሁንም ኮንትራት ሌበር ላስገባ። ለምን ታስታውሳላችሁ? ቀኑን ዛሬ ልምረጥና ከአንድ በላይ ስራዎች ስለነበሩ ማለት ነው። ጉታ ኑጌን ኤክስካቬሽን ሶይል ላይ ደግሞ የሰራ ሰው አለ። ኤክስካቬሽን ሶይል ይሄው 20 ሜትር ነው እዚህ ጋር ሰርቬሩ ያስገቡ። ስለዚህ ከ23 ሜትር ብል አይፈቅድልኝም፣ 22 ሜትር ይፈቅድልኛል። ለምን? 20 እና ሜትር ሪሴቷ 2 ማለት ነው። አሁን ጉታ ብቻውን ከሰራ 22 ሜትር ከቆፈረ 22 ይቆፈራል። ግን 20 ሜትር ከሆነ የሰራው 20 ሜትር 19ም ሰርቶ ከሆነ ለምሳሌ 19 ሜትር ነው የተቆፈረው። ግምት 20 ነው፣ ግን መሬት ላይ 19 ሜትር ተቆፈረ ከተባለ 19 ግን ለሶስት ከሰሩት 19ን ለሶስት አካፍለን ነው እኩል ሜትር የምናስቀምጥላቸው ማለት ነው። ግን ለሰዓት ፐርፐስ ለሁለት እንበልና
ለእንትን እንዲመቸን 18 ሜትር ቆፈሩ ብለን 9 ሜትር እናርግላቸው። ይሄ 9 ሜትር ቆፈረ ለሁለት ሰሩት ብንል አሁንም ኤክስካቬሽን ሶይል ስለሆነ እዚህ ጋር ኤክስካቬሽን ፊ ሶይል መርጥ ማለት ነው። ጉታ 8 ሜትር ቆፈረ። አሁንም ኮንትራት ስራ ላይ እዚህ ጋር በዛሬ ቀን ከጉታ ጋር አብሮ ለምሳሌ ታሪኩ ሱልጣን ፊጋ ለምሳሌ ይሰሩ ኤክስካቬሽን ሶይል 9 ሜትር ሱልጣን ሰራን በል ሌበር ሬቱ ኤክስካቬሽን ሶይል ለምን ላይም ሶይል ስለመረጥኩ እዚህም ሶይል መርጠው ማለት ነው። ሰሚት አደርጋለሁ ማለት ነው። አውትሶርስ ስራ ላይ የምመጣና እነዛ ጨረታውን ያሸነፉት መስሪያ ቤቶች ስራውን ሰርተው ማጠናቀቃቸውን ቴክኒሻኑ ካረጋገጠ በኋላ አድ አውትሶርስ ብሎ እችን ይነካል። ከዛ በኋላ ሁለት ስራዎች ናቸው አይደል የመጡት። አንዱ ሪፕሌስመንት ኦፍ ዊር ፓርትስ፣ ሌላኛው ደግሞ ሊክ ዲቴክሽን ኤንድ ሪፔር። ስለዚህ ሪፕሌስመንት ኦፍ ዊር ፓርትስን ለምሳሌ ቢነካ ከታች ክሬት ያደርግለታል አሸናፊውን ካምፓኒ። ለዚህ ስራ ጨረታ ያሸነፈው ከፐርቼዝ ዲፓርትመንት ኡሚስ ያመጣልናል። ሲንክ በሚደረግ ጊዜ ነው የመጣው። አለሚቱ ያን ያሸንፋ ነበር ለዚህ ስራ። ይሄን ክሬት ያደርጋል፣ ክሊክ ያደርጋል። ከዛ ይሄን አድ ያደርግላታል። እዛ መቼ ነው ስራውን የሰራችው? ዛሬ ከሆነ ዛሬ መርጦ ኦኬ ይላል። ኳንቲቲ ስራውን አንድ ጊዜ ካከናወነች አንድ ጊዜ እዛ የሰራችውን ስራ ለምሳሌ ሪፕሌስመንት ኦፍ ዊር ፓርትስ ስፔሊንግ ካልተሳሳትኩኝ እርግጠኛ ነኝ። ከዛ አድ ይላል። እዚህ ስራውን መስራቷን በዚህ መልኩ አድ አደረገ ማለት ነው። ይሄም ስራ ቢሆን ግን መልቲፕል ስራዎች ከሰራች አሁንም አድ ማድረግ ይችላል። ለምሳሌ ይሄን ከመስራቷ በፊት ቼክአፕ ሰርታ ከሆነ ክፍያ፣ አሁን እዚህ ጋር ክፍያ ያሳስበንም ኦልሬዲ ተከፍሏቸዋል ወይም ደግሞ በአግሪመንታቸው መሰረት ነው። ነገር ግን ክፍያ በፐርቼዝ እና በፋይናንስ ዲፓርትመንት ሃንድል የሚደረግ ነው እሱ። ለዛ ደግሞ ለሊክ ዲቴክሽን ደግሞ ይሄን ክሊክ እናርግ። ከዛ ሊክ ዲቴክሽን ደግሞ ያሸነፈው ትንሴ ኢንተርናሽናል ቢዝነስ ኢንተርፕራይዝ ነው። አድ እላለው። በዛ ቀኑን እዚህ ጋር ለምሳሌ ትናንት ከሆነ ይሄን ስራ የሰራው ትናንት እመርጣለሁ። እዚህ ጋር ኳንቲቲ ለምሳሌ አንድ ኳንቲቲ ሰርቷል። እዚህ ጋር ስራው ደግሞ ሊክ ዲቴክሽን ሰርቶ ካጠናቀቀ ሊክ ዲቴክሽን አድ እንላለን። ግን ሊክ ዲቴክሽን ብቻ ሳይሆን ሌላም ስራ በተጨማሪ ሰርቷል ብሎ በነጋታው ደግሞ ዛሬ በ10 ኳንቲቲ አድ የሆነ ሊክ ዲቴክሽን ስራውን ሪቪው አርጓል ደግሞ በነጋታው ከተባለ ይሄን እንዲህ መጻፍ ይችላል። ከዛ ሌላኛው ለአለሚቱ አንድ ስራ ገብቶላታል። ለሊክ ዲቴክሽን ደግሞ ትንሳኤ ለሰራው ደግሞ ሁለት። ከዛ ሰሚት የምትለዋን ላይ ይሰራል። ሰሚት ካላለ ሴቭ አያደርግም። ስለዚህ ሰሚት ግዴታ ነው። እዚህ ጋር የምታዩትን ሰሚት ይደረጋል በዚህ መልኩ ማለት ነው። እንደምታዩት ቴክኒካል ወርክ እዚህ ጋር ገባ፣ ዴሊ ስራ እዚህ ጋር ገባ፣ አውትሶርስ ስራ እዚህ ጋር ገባ። እስኪ አሁን ሲንክ ያድርግ ማለት ነው። እዚህ ጋር ክሊክ አድርጎ ሲንክ ያደርጋል ማለት ነው ቴክኒሻናችን። እንደምታዩት እዚህ ጋር ሜሴጅ ሜንተናንስ ቴክኒካል ወርክ ኦርደር ላይ ምን ሜሴጅ ሰጠን? አን ኤረር ኦከርድ፣ ገነት የምትባለው የቀን ሰራተኛ በጁላይ 10 ቀን ጎሳይና አባይነህ የሚባሉ ቴክኒካኖች የተመደቡ ትራንዛክሽን ቢያልቅም እዚህ ጋር ይቅርታ፣ እዚህ ጋር ኤረር ሜሴጅ አሳይቶናል። ጎሳይና አባይነህ የተመደቡበት ቴክኒካል ወርክ ላይ ሰርታለች ሌላ ወርክ ኦርደር ላይ። ስለዚህ በዚህ ቀን ሌላ ስራ ልታስገቡላት አትችሉም ነው። እንዲሁም ደግሞ እዚህ ጋር ምህረታብ የሚባለውም የቀን ሰራተኛችን በጁላይ 10 ቀን ሌላ ጎሳይና አባይነህ ቴክኒሻን የሆኑበት ስራ ላይ ሌላ ቦታ ላይ ሰሚት ስለተደረገላቸው በዚሁ ቀን ሌላ ወርክ ኦርደር ላይ ሰሩ ብላችሁ ማስገባት አትችሉም ነው። በተለይ ሙሉ ቀን ከሆነ እዛ ስራ ላይ ሰሩት እኛ እዚህ ሙሉ ቀን ልንጽፍላቸው አንችልም ነው። እሱ ነው ስህተቱ። እዛኛው ስራ ላይ ግማሽ ቀን ሰርተው የኛ ወርክ ኦርደር ላይ ግማሽ ቀን ከሰሩ ኡሚስ ያሳልፋል። ግማሽ ቀን ይቻላል። ግን ስለዚህ ምንድነው ማድረግ ያለበት? እዚህ ጋር ትራንዛክሽኑ 100% ቢሆንም
ግን እዚህ ጋር ኢሹ ስላጋጠመ ባክ ይልና ይህን ሰርቬውን ይከፍትና ሾው ኦል ይነካል። እዚህ ጋር እንደምታዩት እንዳለ ኤዲተብል ናቸው ኢሹ ስላጋጠመ ማለት ነው። ሲንክ አልተደረገም ሰክሰስፉል። ስለዚህ እዚህ ጋር ለገነትና የምህረተአብን ማስተካከል አለበት። ስህተት ከሆነ ያስገቡላቸው ዲሊት ነው የሚያደርጉላቸው፣ ዲሊት ያደርጋሉ። አለበለዚያ ግን ቀኑን ተሳስቶ ከሆነ ኤዲት ያደርግና ኦኬ ዛሬ ጁላይ 10 ቀን ሳይሆን የሰሩት ጁላይ 8 ቀን ነው የስራ የተሰራው ሊሆን ይችላል። ስለዚህ ገነት ለምሳሌ ሁሌ ጁላይ 8 ቀን ይሄን ስራ ሰርታለች፣ ቀኑ አስተካከለላት ማለት ነው። እንዲሁ ደግሞ ለምህረተአብ ኤዲት ያደርግና ጁላይ 10 ቀን ሳይሆን የተሰራው እሱ ደግሞ ጁላይ 8 ቀን ሰርቷል። ምህረተአብ እዚህ ጋር ግማሽ ቀን ነበር በዛ ቀን የሰራው። ኡፋሮስቶን ብሎ ሰሚት አደረገ። አሁን ማስተካከያ አድርጎ ድጋሜ ምን ያደርጋል? ሲንክ ያደርጋል። ቴክኒሻናችን አባይነህ ማለት ነው። ቀኑን ተሳስቶ ከሆነ ያደርጋል፣ በስህተት ከሆነም ደግሞ የከተተላቸው ዲሊት ያደርገዋል ማለት ነው። አሁን እንደምታዩት እያሳለፈ ነው። እስካሁን ኤረር ሜሴጅ አላጋጠመንም ማለት ነው። እንደምታዩት ሲንኩ ሰክሰስፉሊ ተጠናቋል። ሜንተናንስ ቴክኒካል ወርክ ላይ በፊት ሜሴጅ ያሳየን፣ አሁን አላሳየንም፣ በስርዓቱ ገብቶልናል ማለት ነው። አሁን ተመልሰን ባክ ብንል ሲንኩም ሰክሰስፉሊ ሄዶልናል ማለት ነው። ቴክኒካል ወርክ እንደተሰራ እናያለን። አሁን ሪፍሬሽ ቢያደርግ ታሪኩ ከቢሮ ሆኖ እዚህ ጋር ቴክኒካል ወርክ ቴክኒካል ወርክ የመጣውን ማየት ይችላል ማለት ነው። በቀጣይ ቪዲዮ ይህንን እንዴት ሪቪው እንደሚያደርግ እናያለን።